ማን ነው የሚሰራ ይሄን ዳቦ ከኔ ጋር? ያላ ወደ ዩቲዩብ ግቡና አብራችሁን ሆኖ ሰሩ። ዋው የሆነ ዳቦ ነው፣ ትወዱታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የዩቲዩብ ተከታዮቼ እንዴት ናችሁ? ዛሬ ያው እንደነገርኳችሁ ዳቦዬን ጋግሬ ሸዋዬ ቤት እሄዳለሁ ብዬ ነበረ። እንዳልኳችሁ ሸዋዬ ዳቦዬ እንዴት ነው? የምር የእናት ዳቦ ነው የሚለው እንደሚያምር እዩት። እንደ መልኩ አይደለም ጣዕሙ። በስተመጨረሻም ይሄን የመሰለ ዳቦ ጋግሬ ያለሁ። ኢንሻአላህ ሁላችሁም ጋግራችሁ ሞክሩት። ኢንሻአላህ ጣዕሙን እና ደግሞ ከውስጥ ተቆርሶ ምን እንደሚመስል እንዳልኳችሁ ሸዋዬ ቤት ሲሄድ አሳያችኋለሁ። ኢንሻአላህ ጣዕሙንም እንደዚህ ያማረ ቆንጆ እንደሚሆን ተስፋ አድርጋለሁኝ። ስለተከታተላችሁኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ የሚገርም ኬክን የሚያስንቅ ዳቦ እንጋግራለን። ኢንሻአላህ የሚያስፈልጉኝ ግብአቶች እዚህ ጋር ዘይት እንደምታዩት፣ እዚህ ጋር ስኳር አለኝ። ይሄ ደግሞ ያው የስት ካሜራ ነው። እዚህ ጋር ወተት አለኝ፣ ለብ ያለ ወተት። እዚህ ጋር ዘባዲ አለኝ፣ ለበን ዘባዲ ማለት ነው። ፒንክ ፓውደር አለኝ። እዚህ ጋር ሀባ ሶዳ አለ። እዚህ ጋር ጨው አለ። እነዚህ ግብአቶች ለዳቦዬ ያስፈልጉኛል። ኢንሻአላህ ግን መጨረሻ ላይ የማደርግበት ነገር አለ። ያን ዳቦውን በጣም እንዲቀየር ያደርገዋል። ምንድነው? አብራችሁን ተከታተሉ። አሁን የማደርገው ሰሃኔ ላይ ወተቱን አደርግና ይሄ ወተት አደርግና ወተቱን በጣም ስላፈላሁት ትንሽ ዘባዲ ጨምርበታለሁኝ። ማለት በጣም ስለፈላ አንደኛ ዘባዲውን ቀዝቃዛ ስለሆነ ዳቦአችንን እንዳይቦካ ያደርገዋል ማለት ነው። ግን በዚህ መልኩ አቀዘቅዘዋለሁ። ወተቱን ለብ እንዲል አደርገዋለሁ ማለት ነው። ተመልሼ እመጣለሁ። ከዛ እንደዚህ ካደረኩት በኋላ እርሾ ነው የማደርገው። እርሾውን አድርግና ለ10 ደቂቃ አቆየዋለሁኝ። ራሱ ኩፍ ይላል። ከዛ በኋላ ነው ሌሎቹን ግብአቶችን የማደርገው ኢንሻአላህ። ይሄው እንደምታዩት በዚህ መልኩ አዘጋጅቻለሁ። ከዛ 1 ማንኪያ እርሾውን አደርጋለሁ ማለት ነው። ከዛ በኋላ 1 ማንኪያ ስኳር ትንሽ ጨምርበታለሁ። ከዛ በኋላ ይሄን እንደዚህ ካቀላቀልኩኝ በኋላ ለ10 ደቂቃ ተዋለሁ ማለት ነው። በራሱ ኩፍ ይላል። ከዛ በኋላ ዱቄትና ዘይት ሀሌብ አድርጌ አቦካዋለሁ ማለት ነው። ኢንሻአላህ ኩፍ ሲል መለሳለሁ። ይሄው እንደምታዩት ዳቦአችን ኩፍ ብሏል። አይሻት? ይሄ እንግዲህ ምንድነው? እርሾ፣ ወተት፣ ዘባዲ እና ስኳር ነው። በዚህ መልኩ ኩፍ ብሎልናል። ዋው! እዚህ ጋር ያው ዱቄታችን አለ፣ ነፍቼ አዘጋጅቻለሁኝ። እዚህ ጋር ሀሊብ ኒዶ አለ ማለት ነው። ከዛ በመቀጠል የምናደርገው ያው ዱቄቱን ነው። ዱቄታችንን እናደርጋለን። ከዛ ሀሊብ ኒዶአችንን እንደዚህ እናደርጋለን። ከዛ የተወሰነ ዘይት ለማሻ ያክል ነው የምናደርገው። ሌላውን እያሽን ቀስ እያለን እያሽን ነው የምናደርገው ኢንሻአላህ። ከዛ ጨው እናደርጋለን። በደንብ አድርገን እናሸዋለን። ቢያንስ ለ5 ደቂቃ ያክል ማለት ነው። ምን ያክል ወፍራም ነው ምን ያክል መቅጠን አለበት የሚለውን ከአሽወት ካቦካወት በኋላ መጨረሻ ላይ ያሳያችኋለሁ ኢንሻአላህ። እስኪ በደንብ ልሸውና ተመልሼ እመጣለሁ። ይሄው እንግዲህ በዚህ መልኩ አብኩቻለሁ። አያችሁት? እንደዚህ ቀጠን ትንሽ ለቀቅ ሲል ጥሩ ነው። እንደዚህ ማለት ነው። አሁን አሸዋለሁ። ደግሜ በደንብ አሸዋለሁ ልስልስ እስከሚልልኝ ድረስ። ረጂ ጋይስ፣ እዚህ ጋር ደግሞ ቅቤ አለኝ። እያያችሁት ነው። ቅቤ እንግዲህ ዳቦዬን የምጋገረው ዛሬ በቅቤና በበርበሬ ነው ኢንሻአላህ። ቅቤውን አሁን በማይክሮዌቭ አቀልጠውና በርበሬ አደርግና ዳቦዬን እንዴት አድርጌ እንደማደባልቀው ከቅቤው ጋር ታያላችሁ። እና
እኔ ስለምን ይቅርብኝ በሚለው ዛሬ ይሄንን ለመስራት መጥቻለሁ ማለት ነው። የቅቤያችን እንትን ብሏል፣ ቀልጦልናል። ከዛ በርበሬ ያደርጋለሁ ማለት ነው። ከዛ ይሄንን አብሬ ካቀላቀልኩኝ በኋላ ዳቦዬ ላይ ከላይ አድርገዋለሁ ማለት ነው። በጣም እንደሚጣፍጥ ነው ብዙ ሰው የነገረኝ። እስኪ ደግሞ እኔ ሰርቼ ደግሞ ልሞክረው። እንዴት አድርጌ እንደማቀላቅለው አብራችን ሆኑና ታያላችሁ። ዳቦአችን እንዴት ኩፍ እንዳለ እዩት። ማሻአላህ ነው ያችሁት። ዋው ደስ ሲል እንደዚህ ቀጠን ሲል ደስ ይላል። አሁን መጋገሪያ ላይ አድርጌ ቅቤና በርበሬን እንትንልና ትንሽ ከ10 ደቂቃ በኋላ ወደ ኦቭን አስገባዋለሁ። ውዶችዬ ሲኒያችን ላይ እንደዚህ ዘይትና ዱቄት ከቀባን በኋላ የዳቦአችንን ሊጥ ካደረግን በኋላ ቅቤውንና በርበሬውን እንደዚህ መሀከል ላይ አድርገን እንደዚህ ከደን እናደርገዋለን ማለት ነው። ሊጡን እያመጣን ወደዚህ እዚህ ድረስ ከከደነው በኋላ ቅቤው ወደ ውስጥ እንዲገባ ማለት ነው። በዚህ መልኩ እናስተካክለዋለን። አስተካክዬ በኋላ ተመልሼ እመጣለሁ። በአንድ እጄ ይዤ ስለሆነ የምቀርጸው ብዙም ስላልተመቸኝ ነው። እንግዲህ በዚህ መልኩ አስተካክዬ ጨርሻለሁኝ። ኢንሻአላህ አሁን ኩፍ እስከሚል ድረስ አንድ 10 ደቂቃ አስቀምጠዋለሁኝ። ከዛ በኋላ ኩፍ ካለ በኋላ ኦቨኔን ለኩስና እጋግረዋለሁ ማለት ነው። ኢንሻአላህ ሳህ በቅቤና በበርበሬ ስሰራ የመጀመሪያ ጊዜ ነው፣ ግን አሪፍ ሆኖ እንደሚወጣ ተስፋ አድርጋለሁኝ። ኢንሻአላህ ጣዕሙን ደግሞ ወደ ሸዋዬ ቤት ይዞ የሚሄደው ዳቦ ስለሆነ ሸዋዬ ጋር ቀምሰን እንነግራችሁ። ያ ሰላም አያችሁት? ከ20 ደቂቃ በኋላ እንዴት ኩፍ እንዳለ ከላይ ሀባ ሶዳ አድርጌበታለሁኝ። እንግዲህ ኦቨኔ መለኮስ ብቻ ነው የቀረኝ። በጣም ኩፍ ብሎ ሞልቷል። ዋው አያችሁት እንዴት እንደሚያምር። ኢንሻአላህ አሪፍ ሆኖ እንደሚወጣ ደግሞ ተስፋ አለኝ ኢንሻአላህ። በስተመጨረሻም ይሄን የመሰለ ዳቦ ጋግሬ ያለሁ። ኢንሻአላህ ሁላችሁም ጋግራችሁ ሞክሩት። ኢንሻአላህ ጣዕሙንና ደግሞ ከውስጥ ተቆርሶ ምን እንደሚመስል እንዳልኳችሁ ሸዋዬ ቤት ሲሄድ አሳያችኋለሁ። ኢንሻአላህ ጣዕሙንም እንደዚህ ያማረ ቆንጆ እንደሚሆን ተስፋ አድርጋለሁኝ። ስለተከታተላችሁኝ አመሰግናለሁ። በስተመጨረሻም ይሄን የመሰለ ዳቦ ጋግሬ ያለሁ። ኢንሻአላህ ሁላችሁም ጋግራችሁ ሞክሩት። ኢንሻአላህ ጣዕሙንና ደግሞ ከውስጥ ተቆርሶ ምን እንደሚመስል እንዳልኳችሁ ሸዋዬ ቤት ሲሄድ አሳያችኋለሁ። ኢንሻአላህ ጣዕሙንም እንደዚህ ያማረ ቆንጆ እንደሚሆን ተስፋ አድርጋለሁኝ። ስለተከታተላችሁኝ አመሰግናለሁ።